ውድና የተከበራችሁ እንግዲህ ይሄንን ይመስላል። ከወደዳችሁት ላይክ በማድረግ አበረታቱኝ እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙ ፊዛን ተከታታይ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሰላም አላችኋለሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ደግሞ ብቅ ብያለሁኝ። ኢንሻአላህ ከዚህ በኋላ ሁሌም እመጣለሁ ብዬ እገምታለሁኝ። ያው ጠፍቻለሁ፣ እየሰራሁበትም አይደለም እና እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ያው ላረዝመው አይደለም በትንሹ ነው የመጣሁት። እዚህ ጋር ካሮት አለኝ፣ እዚህ ጋር አንድ ካሮት አለኝ፣ እዚህ ጋር ነጭ ሽንኩርት ውስጥ አድርጌያለሁ። ቁርስ ልሰራ ነው ማለት ነው። በዚህ አጋጣሚ ልስራ ብዬ ነው፣ ምክንያቱም በጭራሹም ረስቼዋለሁ፣ ጠፍቶብኛል። ለካ የሆነ ነገር ያኔ ይረሳል ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሁሉ ሰላም አልሐምዱሊላህ። ሁላችንም ሰላም ያለው ሙስሊም ክርስቲያን ነው። ሰላም ብያችኋለሁ። ስራ እንዴት ነው? ረመዳን እንዴት ነበረ? ኢድስ እንዴት ናችሁ ነው ያሳለፋችሁ? በነገራችን ላይ ቪዲዮዎች ይቀረጻሉ ነገር አይለቀቁም ከይላ ዋናው በጤንነት መኖራችን ነው። ሰዎች በጤንነት ካለን ታቸግረው ሶብር እና ጤና ካለ ያሉ ነገር ያስበታለን። ይኸው አንድ ካሮት እዚህ ጋር ፈቅፍቅ ያለው፣ እዚህ ጋር ነጭ ሽንኩርት አለ፣ እዚህ ጋር ደግሞ ሁለት እንቁላል አለኝ፣ እዚህ ጋር ደግሞ ሱስሌ ወይንም ደግሞ ሎባ አለ ማለት ነው። እዚህ ጋር ደግሞ መጥበሻ አለኝ፣ እዚህ ጋር ደግሞ ነጭ ሽንኩርት ያረኩኝ። ሽንኩርት ምናምን አያስፈልገውም። ነጭ ሽንኩርት ገለገለባ አረጋለሁ። ለቁርስ በቀላሉ የሚሆን ምግብ ነው። ካሮት ጨምራለሁ ማለት ነው። እናንተ ቃሪያ መጨመር ከፈለጋችሁ ትጨምራላችሁ። ግን ጠዋት ስለሆነ ሁላችንም ስለምንበላ በጠዋት የሆነ የሚያቃጥል ነገር ጥሩ አይደለም። በባዶ ሆድ አይቻልም። ግን ያው የእናንተ ፍቃድ ነው። እጨምራለሁ ካላችሁ ጨምሩ። እንደዚህ የተወሰነ ነው። ካሮት ደግሞ ደስ ይላል። ከለሩ ምናምን በጣም ነው የሚያምረው። በጣም ይጨምራል። እዛ እናንተ እንትን ምንድነው እርስ ሀገራችን ላይ ምንድነው እርስ መጀመሪያ ጨው እኔ ያው ለምሳሌ ጨው እጨምራለሁ። እናንተ ግን ወጥ መጨመር ከፈለጋችሁ ጨምሩ። እኔ አንዳንዴ ስለምጨምር ነው፣ ዛሬ ስለማልፈልገው ነው። ጨው ጨምርኩኝ። ሁለት እንቁላል ጨምርኩኝ። ያው አንድ ሁለት በቀላሉ ብዙ ደቂቃ የማይፈጅ በቤት ባለ ነገር መጠቀም ይቻላል ማለት ነው። ቁርስ አጣን ማለት ቀረ። ወይንም ደግሞ ብዙ ሰዓት የሚፈልግ ቁርስ መስራት ቀረ። ሲጀምር እኮ የኛ ሀገራችን ሰው ደስ የሚለው ነገር ጠዋት ላይ ማለት ነው
ያን ያክል አይደለም። ምሳሌ ያለውን ነው አማሙቆ የሚበላው። ያኔ የማታ የቀረን ይሆን እንጀራም ይሆን የሆነ ነገርን በስንት አንዴ ነው የሆነ የጠዋት ቁርስ ብለን የምንሰራው እንጂ ያን ያክል አይደለንም ማለት ነው። ለምን ያኔ አንደኛ ያው ኢኮኖሚም እንደዛ ነው፣ ኑሮም ውድ ነው። በቃ ያኔ ባለችን ነገር አማሙቀን ጠዋት ላይ እናቀርበዋለን ማለት ነው። ያን ያክል አይደለም። ምናልባት እንግዳ ካለ እንጂ ምናልባት ሰው ካለብን በቤታችን ወይንም ምናልባት ወደ ውጭ ልንወጣ ከሆነ እንጂ ለራሳችን እንደዚህ ያለብን ብለን ጠዋት የምንሰራው እኔ እንጃ ብቻ ያው ያሁኑ ጊዜ አላውቅም። እኔ በነበርኩበት ጊዜ ላይ ያን ያክል ሰው ለቁርሱ አለብኝ ብሎ አይሰራም ነበር። ባለው ነገር አማሙቆ ያለውን ማለት ነው። በስንት አንዴ አለ፣ ግን ሁሌ አይደለም። በቃ ማታ የቀረውንም ቢሆን አማሙቆ ይቀርባል፣ ይበላል፣ ይጠጣል። ከዛ ሁሉም ወደ ስራውን ይሄዳል ማለት ነው። ይሄ ነው የማውቀው። እንግዲህ አሁኑ ሰዓት ደግሞ አላውቅም። ያው ሁሉም ያዛን እኔ በነበርኩበት ጊዜ ተቀምጦ የሚጠብቀኝ ነገር የለም። ሁሉም ነገር ይቀያየራል። ያው ባየሁት ያክል እንድናቀርብ ብዬ ነው። ኢንሻአላህ ካለን እንሰራለን፣ ከሌለን የባለችንም ደግሞ አማሙቀን ሰብሰብ ብለን ሰው እንደ ቤቱ ነው እንጂ እንደ ድሮ ቤት አይደለም። ባለው ነገር ተቃቅቶ የመኖር እድል የራሳችን ነው። ኢንሻአላህ ተቃቅተን የምንኖር አላህ ያድርገን ማለት ነው። ከምንም በላይ አላህ የሆነ በሰጠን ጸጋዎች ላይ ተቃቅተን ስንኖር ነው ማለት ነው። የሰው ልጅ ብዙም ስላለው ወይንም ብዙም ስለሌለው አይደለም። ዋናው መብቃቃትን አላህ ይስጠን። አላህ ሀገራችንን ሰላም ያድርግልን። አላህ ደግሞ እንግዲህ ፍልስጤንም ያሉ ሰዎች በጣም እየተጎዱ ነው። ዱዓ አድርጉላቸው። የአቅሳ ሰዎች ወይንም ደግሞ የጋዛ ሰዎች በጣም እየተቸገሩ ስለሆነ ዱዓ አድርጉላቸው። በቃ ሁላችንም በዱዓ እናስታውሳቸው። እዚህ ጋር እንደዚህ የማደርገው እንዲፈረፍር ስለፈለኩኝ ነው። ለኔ ይሄ ይመቸኝ ነበረ። ነገር ግን እኔ ብቻ አይደለም የምበላው፣ ከኔ ጋር የምበላው ሰው ይላል። ሰዎችም አሉ። ትንሽ በዚህ እናመሳለን ለነሱ። ከዛ እኛ ደግሞ ሁለት ነን። አንድ እንደ ሀገር ልጅ አለች፣ አንዷ ደግሞ እኔ ነኝ ሀበሻ፣ የሀበሻ ልጅ ማለት ነው። እንደው ምን ነው የሀበሻ ልጅ ባልፈጠር በሀበሻ ስም እንደው ባልጠራ። እውነት ሀገራችን እኮ በሁሉም ነገር ያስጠላል ማለት ነው። በቃ አንደኛ ዘረኝነት የሚያበዛ ነው። ሁለተኛ ደረጃ ደግሞ ራስ ለራሱ ሙሲባ ነው። ሶስተኛ ደረጃ ደግሞ በሀገራችን ላይ ሴት ልጅ አትከበርም ማለት ነው። ሴት ልጅ አትከበርም። ለዛ ስለሆነ በሀገራችን በጣም ነው እንትን የምንለው ማለት ነው። የምናዝነው ኸይር እና ፍርፍር እንደ ስለምፈልግ ማማሲያ አልላቀቅም አልኩኝ። ያማሰልኩት ነው። ይጫወቱበት ባይሆን ጥሩ ነው። ያው ለየብቻው ፍርፍር ብሎ እንትን ዘጋሁት ማለት ነው። አጠፋሁት። የማረረድ ለመጣብኝና አጠፋሁት ማለት ነው። ጉድ እኮ ነው። እዚህ ጋር ደግሞ ሁለት ቂጣ ላሞቃ ነው። እውነት ከበረዶ አሁን ነው ያወጣሁት። እንግዲህ ይኸው እነዚህ እያሞኩኝ ነው። ሙላት ስላለብን